የህክምና ሰዎች ደግሞ መጠቀም አለባችሁ ካሉ የቱን ነው መከተል ያለብን? መጠቀም መድኃኒት በህክምና የታዘዘልን ነገር መጠቀም አለብን ብዬ አምናለሁ። ለምን መሰለ? ይሄን ለፓስተሩ ስላለ ምናምን ሳይሆን በኦርቶዶክስ ቤተክርስቲያንም ጸበል ላይ ሲሄዱ መድኃኒታችሁን ጥላችሁ ግቡ የሚሉ አጥማቂ ቄሶች አሉ። እሺ በየቸርቹም ስትሄድ እንዳልከው ነው። ቅድም በእግዚአብሔር ትጠራጠራለህ ይላሉ። ማለት እኔ በዛ ተቃውሞ የለኝም። ጉዱ ካሳ ነኝ በቲክታክ እሺ። እና አግባብ አይደለም። ለምን ካልከኝ ፓስተሩ ነገ ሲታመም የሞዴሬተሮች ካላችሁ የህክምና ሰውም ካለ እዚህ ጋር ዶክተሮች ምናምን ካሉ አስገቡልኝ። እሺ ቀጥል። ፓስተሩ ነገ ሲታመም እኔ በማውቀው ነው የምነግርህ። ብዙ ፓስተሮች ታመው ሲታከሙ አውቃለሁ። ብዙ ቄሶች፣ ጳጳሳቶች ታመው ከውጭ ሀገር ድረስ ሁሉ ተልከው ሲታከሙ አውቃለሁ። እነዚህ ሰዎች እግዚአብሔር ያውቃል ብለው እጃቸውን አጣጥፈው አልተቀመጡም። ገብቶሃል? በራሳቸው የማይደረግን ነገር እኔን ለሆነ ንግድና ለሆነ ገበያ አንድ ቄስና አንድ ፓስተር እንዲያመቻችን ልፈቅድለት አልችልም። ያ ማለት ግን ሃይማኖተኛ ከሆንኩኝ በእግዚአብሔር ያለኝ ጥርጣሬ ያሳያል ማለት ደግሞ አይደለም። በእግዚአብሔር ላይ እምነት ስላለ ነው አይደል ቸርች የምትሄደው? የምሄደው እንደዛ ነው። እግዚአብሔር ሁሉ ነገር ያደርጋል ብለህ ነው የምታምነው አይደል? ቸርችም ማለት በነገራችን ቸርችም ባልል በእግዚአብሔር ላይ እምነት ካለኝ ቸርችም ባልል እኔ በእግዚአብሔር እምነት የለኝም ማለት አይደለም። እሺ እግዚአብሔር እንደሚፈውስ ታምናለህ? ኦፍ ኮርስ እግዚአብሔር ይፈውሳል፣ ግን የሚገባ ስለዚህ አንድ የሃይማኖት አባት እመን እግዚአብሔር ፈውሷል ካለ መድኃኒትህን ለመጣል ዶክተር ያዘዘልን መድኃኒትህን ለመጣል በነገራችን ላይ ለሁለታችሁ ማነሳው ጥያቄ ነው። እግዚአብሔር የሞተም ያስነሳ አምላክ ነው፣ የታመመም ይፈውስ አምላክ ነው። ታምናለህ? ስለዚህ አሁን ታመህ ዶክተር ያዘዘልን መድኃኒት ደግሞ የእግዚአብሔር ሰዎች ጣል ተፈውሳል፣ ከአሁን ሰዓት ጀምሮ እመን በሙሉ ልብ እመን ካሉ አልጥልም ካልክ መጠራጠር አይሆንብህም? ግለሰቡን ነው የምጠራጠረው እንጂ እግዚአብሔርን አይደለም። ምክንያቱም በዚህም በዛም በኩል ሐሰተኛ ነቢያት በሞሉበት ዓለም ህይወቴን አደጋ ላይ ጥዬ ግለሰቡን አምኜ ህይወቴን ዋጋ ላስከፍል አልችልም። ምክንያት ካልከኝ ደግሞ አሁን ህይወቱን ያጣው ሰው በቂ ምክንያት ነው። ስለዚህ ያንን ላድርግ አልችልም። አንዳንዴ እንዴት መሰለህ ቴዲ፣ ሰው ይመን በእኔ እይታ ግን የነቃ አማኝ መሆን አለበት። ማንም ሰው ወደ ግራ ወደ ቀኝ ሲጎትተው መጎተት አለበት ብዬ አላስብም። አንዳንድ ጊዜ የማትፈልገውን ነገር አልፈልግም ማለት እግዚአብሔርን መጠራጠር አይደለም። ሁሉ ፓስተር ሁሉ ቄስ የሚታመን ነው የሚል እምነትም የለኝም። ምክንያቱም ቄሱም መስቀሉም ከመርካቶ ይገዛል፣ ፓስተርነቱም የሆነ ቦታ ላይ ፓስተር ተብሎ ይጠራል። ያልተቀባውም ሁሉ ፓስተር ነኝ ይላል፣ ቅስና የሌለውም ሰው ልብሰ ተክህኖ ስለለበሰ ቄስ ነኝ ይላል። ስለዚህ ይሄንን እቃወማለሁ። ለምሳሌ እኔ ያንን የመለየት ስልጣን የለኝም። እንዴት ነው ታዲያ ላቅ የምችለው ትክክለኛውን ትክክለኛ ካልሆነው? በመጀመሪያ ደረጃ ሃይማኖት ወይም እምነት ማለት የምታምነው የምትታመንለት ነገር ይሆንልኛል ብለህ የምትኖረው ነገር ነው። ያንን ለልብህ ስጥ። ሳይንሳዊ ነገር ደግሞ አለ። አሁን አንድ ፓስተር ወይም አንድ ቄስ ካንተ ላይቭ የገባ ሰው በሃይማኖታዊ መገለጥ አይደለም የሚገባው። ገብቶሃል? ቴክኖሎጂ በገለጸው ኦንላይን ላይ እየተገኘው ሳይንስ ባረጋገጠው መሳሪያ ነው። ይውጣና እስኪ ካንተ ጋር በመንፈስ ተገናኝቶ ያወራል ከፈለገ። ገብቶሃል? ሳይንስን ዲናይ ማድረግ አይችልም አንድ ሰው። ልክ እንደዚህ መድኃኒትም ሳይንስ ፕሩፍ ያደረገው አንድ ህክምና ቴዲ አንድ መድኃኒት ቤት ስትገዛ ፋርማሲ ስትገዛ እንትን አትፈልግም አንተ ኤክስፐሪመንቱን አትፈልግም። ያነ ብዙ ሺህ ሳይንቲስቶች ተመራምረው ለሰው ልጅ በምን ያክል ነው የጎንዮሽ ጉዳት ያለው ምን ያክል ነው መድኃኒት መፈወስ የሚችለው ነገር ብለው ተመራምረው አስቀምጠውት ስለሆነ ፋርማሲ ላይ እንደዚህ ራሴን አሞኛል ፓራስታሞል ስጡኝ ኦር የሆነ ነገር ብለህ የምትጠይቀው ላረጋግጥ አትልም። እዛ ላይ ላብራቶሪ አትጠይቅም። እዛ ላይ
ሳይንቲፊክ ነው። ዓለም አቀፍ ሳይንቲፊክ የሆነ ፕሩፍ የተደረገ ነገር ነው የምትገዛው። እምነት ግን እምነት ነው። አንተ ውስጥህ በልብ የማመን ብዛት የምትድንበት ነገር ነው። ገብቶሃል? እሱ የማመን ጥንካሬን የሚያሳይ ነው እንጂ የራስህን ጉዳይ ነው እንጂ የፓስተሩን የቄሱን ሐሳብ ተቀብዬ ህይወቴን አደጋ ላይ ልጥል አልችልም። ያ ማለት ግን በእግዚአብሔር ያለኝ ጥርጣሬ ነው ማለት ወይም እምነት የተሸራረፈ ነው ማለት አይደለም። የነቃን አማኝ እንሁን ነው። ማንም ወደዚህ አይጎትተን። ምክንያቱም ብዙ ቤታቸውን የሚያፈርሱ ብዙ ነገራቸውን የሚያጡ እኔ አዲስ አበባ ነው የምኖረው። ብዙ ነገሮችን ስለማቅ ነው በዚህ ልክ ማወራና ራሳችንን ጠብቅ ከእንደዚህ አይነት ነገር። እንግዲህ ለወንድማችንም እንግዲህ ነፍሱ ቢኖር ጥሩ ነበር። እንግዲህ እግዚአብሔር በአጸደ ገነት ያኑሮ ነው የምንለው። ሌሎችም በዚህ መንገድ ባይሸወዱ ጥሩ ነው። እሺ፣ ከልብ አመሰግናለሁ ጉዱ ካሳ፣ እግዚአብሔር ያክብርልኝ። ቴንክ ዩ። እሺ ወንድሜ፣ ቴንክ ዩ ጋይስ። ሲሪየስ የሆነ ነገር ነው ማድረግ የምፈልገው። ውይይቱ እንደምታውቁት እኔ ሲሪየስ የሆነ ነገር ነው የማደርገው። ስትልኩልኝ የህክምና ዶክተሮች ካላችሁ የህክምና ሰዎች እና መንፈሳዊ ሰዎች ፕሊዝ በደንብ እኔ በቃ አድማጭ ተመልካቾች ማወቅ አለባቸው። ቴንክ ዩ ጉዱ ካሳ። እሺ ጤና ይስጥልኝ። ቲክቶክ ላይ ያለ ሊዲያ እንዴት ነሽ? እመጣለሁ ወንድሜ ወደ አንተ። እሺ አንተ ሳይንሱ ጋር ነህ ሃይማኖቱ ጋር ነው ያለው? በሃይማኖቱ ጉዳይ ለመለስልህ። ኦኬ፣ ስለዚህ ሃይማኖቱን ማድመጥ ያለብን ባይናንተ አገራዊ ጉዳይ ስታነሳ አገራዊ ጉዳይ፣ ሃይማኖታዊ ጉዳይ ደግሞ ኮመን የሆነ ነገር ማንሳት ስለምንችል በሃይማኖታዊ ጉዳይ መመለስ ይችላል። እሺ ሃይማኖቱን ደግፈህ ነው የምትናገረው። አንድ ሰው ፌስቡክ ላይ ቲክቶክ ላይ ስለነሱ የቲክቶክ ሰው ላስደምጥህና ወደ አንተ እመጣለሁ። ቲክቶክ ተጠቃሚ አይደለሁኝ ግን ቲክቶክን እየሰማሁኝ ነው። እዛው ጠብቀኝ። አንድ ሰው ቲክቶክ ላይ ስላለች እህታችንን ይቻላል የእሷን አድምጥና ወደ አንተ እመጣለሁ። ሊዲያ ጤና ይስጥልኝ፣ እንዴት ነሽ? ቴዲዬ እንዴት ነህ? ሰላም ነው ሆይ? በመጀመሪያ ስላስገባኸኝ በጣም አመሰግናለሁኝ። እኔ እንግዲህ ከመንፈሳዊ አንጻር ሳየው 100% ፓስተሩ ስህተተኛ ነው። ምክንያቱም አንደኛ ዋሽቷል ፓስተሩ። ምክንያቱስ ብትለኝ እግዚአብሔር ቢናገር ሰውየው አይሞትም። እግዚአብሔር ያልተናገረውን የራሱን ምኞት ነው ፓስተሩ የነገረው እንጂ እግዚአብሔር ቢናገር እግዚአብሔር አይዋሽም። ምክንያቱም እግዚአብሔር ቢል ሰውየው ይድናል። እና በሰውየው ስትለው ሰውየው ሰጀስት ተደርጎ ነው የሄደው። እንደ ሃይማኖተኛ ሰው ኦፍኮርስ ትድናለህ፣ ይሄ ሰው ቢጸልይልህ ቢባል አምኖ ነው የሚሄደው። ስለዚህ እግዚአብሔር የተናገረው ነው የተናገረኝ ብሎ የሚለው። ስለዚህ ሰውየው ምንም አይነት ስህተት የለበትም። ፓስተሩ ግን ስህተተኛ ነው ብዬ ነው ማምነው። ቆይ ምናልባት ልጁ የፓስተሩን ንግግር አምኖ ተቀብሏል። አንድ ሰው መድኃኒት አቁም አትሞትም ተባለ ማለት ዘላለም ይኖራል ማለት አይደለም። መሞቱ አይቀርማል። ትክክል። ስለዚህ ፓስተሩ የተናገረው ነገር ትክክል ሆኖ ልጁ ቀኑ ደርሶ ሞቶ ሲሆን እንደው ኮኢንሲደንስ ሆኖ ያወለቀበት ጊዜና የሞተበት ጊዜ ተቀራራቢ ስለሆነ ሊሆን አይችልም። እንደዛ ብለን ማየት እንችላለን። ምክንያቱም ሰውየው ለመዳን ሄዶ የሞቱ ቀን ደርሶ ሞተ ብለን እንደዛ አይነት ሲናሪዮ እንሰራለን። እንጃ በዚህ እንኳን እሺ በዚህ ጉዳይ ላይ አሁን ለምሳሌ መድኃኒታችሁን ጣሉ፣ እንደዚህ ኦክሲጅን የተደረገላችሁን እሱን በጣጥሱና ጣሉ ካሉን የእግዚአብሔር ሰዎች እንደ እግዚአብሔር ቃል ተናግረው ማለት ነው መቀበል ያለብን ወይስ ኖ ብለን ሳይንሱን ወይም ደግሞ የሕክምና ሰዎች የነገሩን ነው መተግበር ያለብን? እንደ እምነቱ ነው የሚወስነው። በእርግጥ እኔ ለምሳሌ እድናለሁ ብዬ ሄጄ ሰውየው ጸልዩልኝ የሚያመጣው መልእክት ነው የሚወስነው። ገባ? እድናለሁ ብዬ ሄዶ ሰውየው ጸልዩልኝ ትድናለህ የሚለኝ ከሆነ ኦፍኮርስ እምነቴ እኔ እድናለሁ እግዚአብሔር ያድነኛል ብዬ ነው። ስለዚህ ሰውየው ደግሞ የእግዚአብሔር መልእክተኛ ነው ብዬ ነው ማስበው። ያ የሚያመጣው መልእክት ነው የሚወስነው። አይ መድኃኒትህን ኪፕ አርግ የሚለኝ ከሆነ ኪፕ አረጋለሁ።
ምክንያቱስ ብትለኝ ከእግዚአብሔር ነው የመጣው መልእክቱ ነው እንጂ ከሰውየው ብዬ አይደለም ማምነው። ከሰውየውማ ቢሆን አልሰማውም፣ ምክንያቱም ባለሙያተኛ ያለኝን ነው ከመጀመሪያ የምሰማው። ግን ሰውየው ከእግዚአብሔር የመጣ መልእክት ነው ብሎ ስለሚነግረኝ እግዚአብሔር ደግሞ አይዋሽም። ስለዚህ እምነት ነው ስቲል ገባ። ስለዚህ ሰባኪው ስተኛ ነው ትክክል 100%። ምክንያቱም ከእግዚአብሔር ያልሰማውን ነው የነገረው። እግዚአብሔር ቢናገር አይዋሽም። እግዚአብሔር ያለውን ያደርጋል። ትኖራለህ ካለ ይኖራል፣ ትሞታለህ ካለ ይሞታል። ስለዚህ ፓስተሩ የተናገረውን ንግግር ውሸት ነው እንድንል ያስቻለን ልጁ ሞቱ ስለተፋጠነ ነው አይደል? ትንሽ 1 ወር ምናምን ቢቆይ ኖሮ ፓስተሩ ትክክል ነው እንል ነበር። ትክክል ነው ሳይሆን ሰውየው ቢፈወስ ለምሳሌ ሰውየው በኦክስጅን ነው የሚንቀሳቀሰው ብለናል። ያ ከኦክስጅን በቃ ከታመመው ነገር ቢፈወስ ትክክለኛ ነው እንላለን። ግን አልተፈወሰም ሰውየው። ስለዚህ ካልተፈወሰ ስህተት ነው የተናገረው። ያመጣው መልእክት ልክ አይደለም ማለት ነው። ስለዚህ ሰባኪው ጥፋተኛ ነው። እኔ በበኩሌ 100% ሰባኪ ጥያቄ ላንሳለሽ። ትክክለኛ እግዚአብሔር ሰዎች አሉ አይደል? ልክ አሁን ትክክለኛ ያልሆኑ አንቺ እንደምትያቸው እንዳሉት ሁሉ ትክክል። እነማን ጋር መሄድ እንዳለብን በምንድን ነው ትውልዱ ማወቅ ያለበት? አሁን እንትና ስህተተኛ ነው እንትና ትክክለኛ ነው ብለን ለማወቅ በምንድን ነው ልንመረምራቸው የምንችለው? በጣም ጥሩ ጥያቄ ቴዲዬ። እንደ እግዚአብሔር ቃል መፈተሽ፣ ቃሉን ማንበብ። በመጀመሪያ የቃል እውቀት ሊኖረን ይገባል። አሁን ሰው ብዙ ጊዜ በነገራችን ላይ መጽሐፍ ቅዱስ ውስጥ ሁሉ ነገር ተጽፎልናል እኮ ግን ከሌለህ እውቀት ከሌለህ አንተ የተባልከውን ነገር በሙሉ ነው የምትሰማው። ለምን? በእውቀት የምትፈትሸው ነገር የለህም። እውቀት ሲኖርህ፣ የቃል እውቀት ሲኖርህ ግን እያንዳንዱን ነገር ከቃሉ የተነሳ ነው የምትመዝነው። አይ ይሄ ልክ አይደለም፣ ይሄ ልክ ነው ብለህ የምታነሳውም የምትጥለውም። እውቀት በሌለ ነገር ላይ ግን ሰው ሁሉ ያለህን ነገር ነው ከመቀበል ውጭ አማራጭ የለህም። ለምን? በእውቀት የምትፈትሸው ነገር የለህም። ስለዚህ እውቀት ቃሉን በመጀመሪያ ደረጃ ቃሉን እንማር እንወቅ። ከዛ በኋላ ሁሉ ነገር እውነትን ለመናገር ያን ያህል ይሄ ኮምፕሊኬትድ የሚሆን ነገር አይደለም። አንዳንዱ ነገር እኮ አይደለም ለመሸወድ አይደለም የምትስቅባቸው ማለት እንደ ኮሜዲ ሁሉ የሚያስቅ ደረጃ ደርሰናል እኮ። ያ ሁሉ ምንድነው? በቃ እውቀት ከማጣት የሚመጣ ነገር ነው። እና እውቀት ቃሉን በመጀመሪያ እንወቅ ነው የኔ እኔም አመሰግናለሁ በጣም ቴንኪዩ። እግዚአብሔር ዘመንሽን ይባርክ። አሜን። እሺ ወንድሜ ስልክ ላይ አለ። ጤና ይስጥልኝ። ጤና ይስጥልኝ ቴዶ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ይሄ ልጅ ከአሜሪካ ሄደ ነው ለጋብቻ ሄደ ነው እንደሰማው ስናገር። ቸርች እንሂድ አለ። ቸርች ሄደ። አፍንጫው ላይ ኦክሲጅን ተገጥሞለታል። ዶክተሮች የገጠሙለት ነው። ከዚህ ውጭ መተንፈስ አችልም ብሎታል። ሰባኪው ይሄን ማውለቅ አለበት፣ የሰራዊት አምላክ እግዚአብሔር ፈውሰዋል አለው። እንዳሉ አደረገ፣ ሞተ። ለዚህ ተጠያቂ ማን ነው? ተጠያቂው ፓስተሩ ነው። ፓስተሩ ነው መጠየቅ ያለበት። አዎ። ለምን ይጠይቃል? እኔ የእግዚአብሔር ቃልን እንደ እግዚአብሔር ቃል የተናገርኩት ቢልስ? አሁን ምንድነው መሰለህ ቴዶ፣ እኔ ኮመን የሆነ ነገር ነው የምሰጠው። አም ኦርቶዶክስ አም ቴዎሎጂያን። ፓስተርንም ቄስንም መጠቀም ትችላለህ። አሁን ያመጣው ታሪክ በነገራችን ላይ የመንፈሳዊ ሰዎች ስላችሁ መንፈሳዊ ሰዎች ስላችሁ በመንፈሳዊ ዓለም ውስጥ ያሉትን በሙሉ ያካተለ። እሺ ቀጥል። በአጠቃላይ መንፈሳዊ ዓለም ላይ ያለውን ብለን ኮመን እናድርገው። ያው ባይ ዲፎልት የዚህን መልስ እናመጣለን ማለት ነው። ገብቶሃል አይደል? ስለዚህ አሁን አጥማቂም ይሁን ፓስተርም ይሁን አሁን የፓስተሩን ስፔሲፊክ አድርጌ የማናገረው ገብቷል። ሌሎች ቤተ እምነቶች ላይ ስፔሲፊክ አስተያየት መስጠት አልፈልግም። አሁን አንተ ከፖይንቱ ጋር ነው ያንን ወደ የትኛውም አገልጋይ ይወሰደው። የምንፈትሸው ከመጽሐፍ ቅዱስ አንጻር ነው። ገብቷል አይደለ? ጥፋተኛ ነው የምለው ፓስተርም ይሁን አጥማቂም ይሁን እንደዚህ በማድረግ የሰው ህይወት በሱ ላይ ቢያልፍ ጥፋተኛው አገልጋዩ ነው።
ይሄንን ልነግርህ የምፈልገው ከመጽሐፍ ቅዱስ አንፃር ነው። ለምሳሌ አለ በመጽሐፍ ቅዱስ ድነት የተፈጸመባቸው ብዙ ነገሮች አሉ። አንሳልኝ። ገብቶሃል አይደለ? ለምሳሌ ሽባ ተተርትሯል፣ ዕውር በርቷል፣ ሞት ተነስቷል። ትክክል። እነዚህ ሁሉ ሲደረጉ ሰውየው መደረግ አለመደረጉ ኦልሬዲ ፕሩፍ ተደርጓል ጉዳዩ። ለምሳሌ ሽባው ተነሳና ተመላለስ ሲባል ኦልሬዲ ተነስቶ እየተመላለሰ ስለሆነ እመናትምን አትለውም። በአንተ በእሱ ላይ ያለ የእምነትን ይጠይቃል። ኦፍኮርስ የሚድነው ሰው ኢየሱስ ክርስቶስም ሲያድን እኮ እመን ትድናለህ ነው። ሰውየው ማመን አለበት። ገብቶሃል? እምነት አድኗል ይለዋል። ተጠራጣሪ ቢሆን አይድንም ያ ሰው። ነገር ግን በዛኛው የሰውየውን እምነት ከጠየቀው በኋላ ፕሩፉ ምንድነው? ሰውየው መዳኑ ፕሩፍ ነው። ለምሳሌ መጽሐፍ ቅዱስ ላይ በኦርቶዶክስ አስተምሮ በጸበል ሰው ይድናል። በብሉይ ኪዳን ላይ ስትሄድ አሁን የንዕማንን ታሪክ ከለምጽ የዳነውን ንዕማን ታየዋለህ። ተጠራጥሯል። መጀመሪያ ሄደ በዮርዳኖስ ታጠብ ሲለው እንደ ገሬ አባናና ፋርፋ የሚባሉ ስንት ወንዞች እያሉ ይሄ መድኃኒት አለው የምትሉት ነብይ ውሃ ውስጥ ግባ ይለኛል እንደ ሀገሬ ስንት ወንዝ እያለ ኧረ ግድ የለም ይልህን ስማ አሉት። በቃ እየተደረደረ ምናለና እሺ በቃ ካላችሁ ብሎ አመነና ተቀበለ። ሄደ። ሲገባ ለምጾ ረገፈለት። ፕሩፉ ምንድነው? ያ የዮርዳኖስ መጽሐፍ ቅዱስ ላይ የተጻፈ ታሪክ ስለሆነ ነው ማነሳለን። ለምጾ ሲረግፍ አሁን ምን ነው ፕሩፉ? ለምጾ ኦልሬዲ ረግፏል። ገብቶሃል አይደለ? አሁን ኢየሱስ ክርስቶስን በምድር በነበረ ሰዓት ያደረጋቸው ነገሮች ሁሉ ተመልከታቸው። ብዙም ማን ተፈውሷል፣ ሞት ተነስቷል፣ አይኑ ይበራል፣ ሽባውን ይቆማል። እያንዳንዳቸው በሽተኞች በቀብዲ አሁን ቅድም እንደተናገረችው ማለት ነው በአገልጋዩ ውሸትና ማታለል ላይ ገብቶሃል አይደለ? ይሄ በየቤተ እምነቱ አለ። መድኃኒት የሚያስጥሉ ወደ መድኃኒቱ እመጣልሃለሁ። አንተ የምትፈልገውን ጥያቄ ማንሳት ትችላለህ። ከመንፈሳዊ ነገር አንፃር፣ ከመጽሐፍ ቅዱስ አንፃር ገብቶሃል አይደለ? አሁን ምንድነው ማረጋገጫው ሲባል በሽተኛው ይድናል። ይሄ ሰው ምን ማድረግ ነበረበት መሰለህ? ልጁም ይሄንን ነገር አልመጣለትም። በጣም በሚያሳዝን ሁኔታ ህይወቱ አለፈ እንጂ ማድረግ የነበረበት ዳንክ ብሎታል አይደለ? ድኛል ብሏል አይደለ? ሄዶ ሆስፒታል ቼክአፕ ያደርጋል። ሆስፒታል አሁን ችግር የሚሆንብን ምን መሰለህ? ይኸውልህ አሁን ችግር የሚሆንብን ምን መሰለህ? ለምሳሌ ሳይንስን በሃይማኖት ፕሩፍ አታረግም አይደል? ሃይማኖትን በሳይንስ ፕሩፍ አታረግም። ለምሳሌ የአንድ እግዚአብሔር ሰው እንደ እግዚአብሔር ቃል ተነሳና ተመላለስ ካለ ሳትጠራጠር ታምናለህ፣ ትድናለህ ይላል መጽሐፍ ቅዱስ። ሄደ ዶክተር ጋር ቼክ ካደረግ ተጠራጥራል ማለት ነው። አይደለም። በዛ ፖይንት ኦፍ አይታየም ቴዶ። ያ 38 ዓመት ሙሉ ሽባ የነበረው ሰውዬ ኢየሱስ ክርስቶስ ተነሳና ተመላለስ ነው ሄዶ ዶክተሮች ጋር ታይቷል። ሄሎ አይሰማም? ይሰማል። ደጋመልኝ ጥያቄው ያ አሁን ለምሳሌ ኢየሱስ ክርስቶስ የፈወሳቸው ሰዎች ስለ እምነታቸው ነው ሲላር ሲፈውሳቸው የነበረው። እነዛ የተፈወሱ ሰዎች ኢየሱስ ክርስቶስ ከፈወሳቸው በኋላ ተጠራጥረው ሄደው የሕክምና ሰዎች ጋር ቼክ የተደረጉበት ቦታ አለ። አረጋግጠዋል። አሁን ጳውሎስን አረጋግጠዋል። ተነሳ ተመላለስ አለ። ተነሳ፣ አልጋውን ተሸከመ። ጭቃውን ተቀባ አይኑ ይበራል አለ። ጭቃውን ተቀባ አይኑ በራ። እዛው እኮ አልቋል። ገብቶሃል አይደለ? ይሄኛው ግን ለምሳሌ ያህል ሽባ ቢሆን ገብቶሃል አይደለ? እውር ቢሆን የሚታይ በሽታ ቢሆን ይሄኛውም እኮ ቤት ሄዶ ነው የሞተው። በደንብ ይታያል። አሁን ምንድነው መሰለህ? ይሄም ቤት ሄዶ እኮ ነው የሞተው። ይሄኛውም ወጣት ኦክሲጅኑን እዛው በጣጥሶ ጣለውና ቤት እኮ ሄዷል። ቤት ከሄደ በኋላ ነው ከቆይታ በኋላ የሞተው።
እዚህ ጋር ነው ይኸውልህ አሁን ትልቁ ስህተት ምንድነው መሰለህ በሁሉም ቤተ እምነቶች እንዲህ አይነት አጭበርባሪዎች አገልጋዮች አሁን ትልቁ ችግር የሚፈጥሩት ምን እንደሆነ ታውቃለህ ህክምና ሲጀመር መንፈሳዊ ነው ለምሳሌ ቅዱስ ሉቃስ ሐኪም ነበር ገብቷል አይደል መጽሐፍ ቅዱስ ላይ ህክምና የሳይንስ ተቃራኒ ወይም ደግሞ ከሳይንስ ጋር የሚጋጭ ነገር አይደለም ህክምና አንድ ሰው በስጋ የሚድንበት መንገድ ነው ሰው በጸሎት ሊድን ይችላል እንደምነቱ በመድኃኒት ሊድን ይችላል በጸሎት ሊድን ይችላል ገብቷል አይደለ ህክምና አንድ ሰው ለምሳሌ የስኳር በሽተኛ ከሆነ የደም ግፊት በሽተኛ ከሆነ ልክ እንደዚህ አይነት በሽተኛ ቢሆን በኦርቶዶክስ ቤተክርስቲያን ትሪት የሚደረገው ምንድነው ይመጣል ኤችአይቪ ሊኖርበት ይችላል የተለያየ በሽታ ሊኖርበት ይችላል ለእግዚአብሔር የሚሳነው ነገር የለም 4 ነጥብ ገብቷል አይደለ ነገር ግን ለሰውየው የማይታዩ የውስጥ በሽታዎችን ድኛለሁ አለ አመን አይደለ ማረጋገጫው ምንድነው ለምሳሌ ለአንተ አንድ ሰው ካንሰር አለበት ይባላል አይደለ ካንሰር ኖሮበት ወደ ጸሎት ወይም ወደ ጸበል ወደ አንድ ቦታ ይሄዳል ያ ሰው ሲከታተል ይቆይና ከካንሰር መዳኑን ቼክ የሚያደርገው ምንድነው መጀመሪያ በሽታ አለበት የተባለው ሐኪም ነው አይደል መጠራጠር እኮ አይደለም በሽታ የለብህም ድናን ሲባል ደግሞ ሄዶ እንደውም እኮ ምንድነው መሰለ የሚሆነው ምስክርነቱን ያጠነክሯል ሪል ድኖ ከሆነ ሰውየው ማረጋገጫው እሱ ነው ኦኬ ስለዚህ በዚህ ኬዝ ሰባኪው ጥፋተኛ ነው የምትለው ኦፍ ኮርስ እሺ ተጠያቂ መሆን አለበት አሁን ያኛው በየዋህነት ነው ከእምነት አንፃር በየዋህነት ነው ያደረገው ያኛው ይሄኛው ግን ደፋር ነው ብዙ ደፋሮች አሉ በየእምነቱ ውስጥ ገብቷል አይደለ ሰዎችን መድኃኒታቸውን አስጥለው በኦርቶዶክስ ቤተክርስቲያን ብዙ የሞቱ ሰዎች አሉ በአጭበርባሪ አጥማጮች ገንዘብ በሚሰሩ ነጋዴዎች ገብቷል አይደለ የቤተክርስቲያኗ ህግ ወይም ደግሞ በእምነቱም አሁን ፕሮቴስታንት የነሱ አይሆንም አሉ ጓደኞች ፓስተር ጓደኞች አሉ ገብቶኛል አሁን እኮ አስቸጋሪ የመጨረሻ ጥያቄ ላንሳ የሆኑ እንትኖች አሉ እሺ ሌሎች ሰዎች ስላሉ በቃ አጠቃላይ ነው ወደ ሌሎች ሄዳሉ እሺ በቃ ሌላ ጥያቄ ከሌለ በእኔ በኩል የኔ ኮሜንት እሺ ከመጽሐፍ ቅዱስ አንፃር መድኃኒት መውሰድ ከህክምና ከመንፈሳዊ ነገር ጋር አይጋጭም እሺ ነገር ግን በደፍረት ባንዳና አገልጋዮች መካከል ይሄ አስተማሪ ሊሆን ይችላል ሌላ ጊዜ በየቤተ እምነቱ ለሚደረጉ ነገሮች አመሰግናለሁ ቴንክ ዩ እግዚአብሔር ያክብርልሽ ቴንክ ዩ አሁን እንዴት መሰላችሁ አሁን ትንሽ ውስብስብ የሚሆነው ነገር ሌላ ሰው ወደ እዚህ ጋር ጠብቀን ሄሎ ጤና ይስጥልኝ አንዴ መስመር ላይ ጠብቀኝ እሺ አሁን አስቸጋሪ የሚሆነው ወይን እንድታጠሩልኝ የምፈልገው የብዙ ሰዎችም ጥያቄ ሰባኪውን አሁን እዚህ ጋር ጠርቼ ወይም ጠርተን ብንጠይቀው እግዚአብሔር ተናግሮኛል ይላል አልተናገረህም ልንለው የምንችለው እንዴት ነው አልተናገረህም ልንለው የምንችለው ሰውየው ስለሞተ ከሆነ ሰውየው ምናልባት እምነት ማጣት ነው እንደዚህ ያደረገው እንጂ ለኔ እግዚአብሔር በቀጥታ ተናግሮኛል ቢል አልተናገረህም ብለን እንዴት ነው ልንሞግተው የምንችለው እንችልበት ነገር አለ እኔ እግዚአብሔር የተናገረኝን የተናገርኩት ቢል ይሄንን እንድትመልሱልኝ ነው እሺ አብዲስ አሲ ወደ አንተ ልምጣ እሺ ቴዲዬ ሰላም ነው እንዴት አመሻችሁ አሎ እግዚአብሔር ይመስገን ማን ነው ጥፋተኛ እየሰማሁ ነበር አሁን እንግዲህ ሰምቻለሁ ሁሉንም ነገርና ትላንትናም እንደውም ስሰማ ነበር ይሄን ነገር ከሌሎች ልጆችም በጣም የሚያሳዝን ነገር ነው ልጁ ላይም የደረሰው ማለት እንግዲህ ከዚሁ ከአሜሪካን ሀገር ሄደ አስበዋል እንግዲህ ቲዩብ ተሰክቶለት ያለ ልጅ እኔም እንግዲህ ያው እግዚአብሔርን ማመልክ ሰው ነኝ ቸርች መሄድ ሰው ነኝ ያው በወንጌል አማኝ ነኝ እኔም እና ከብዙ ፓስተሮች ተገልግያለሁ ብዙ ነቢያት ምናምን የሚሉ ሰዎችንም አውቃለሁ እና አሁን ልጁ ያን የሚያህል ቲዩብ ተሰክቶለት ልብን የሚያህል ነገር ገብቷል ቢያንስ እንደው ይሄ አገልጋይ ቢያንስ እውነት ከእግዚአብሔር መልእክት መጥቶለት ተፈውሰሃል ብሎት ይሄን ነገር ንቀል ቢለው እንኳን ባይለው ነበር መመርጠው ለምሳሌ ቀላል ነገር አይደለም እንግዲህ የልብ ህክምናን ምን ያህል ከባድ እንደሆነ አንተም ታውቀዋለህ
እኔ አሁን በወንጀል ለወነጅለውም አይደለም አገልጋዩን መልእክትም መጥቶለት ሊሆን ይችላል። ይሄን የሚያውቀው እግዚአብሔር ነው። እኔ እንግዲህ እንደ እግዚአብሔር እንደሚያምን ሰው አሁን እንደውም ይሄን ፕሮግራም መስራት በጣም ጥሩ የሚሆነው ምንድነው ለሚሰሙ ሰዎች ለወደፊትም እንደኔው አማኞች ይኖራሉ። የትም ቸርች ተመላለስ ለረጅም ዓመት ያመለክም ሰው ልትሆን ትችላለህ። ሳይንስም ቢሆን ሕክምናውም ቢሆን ከእግዚአብሔር የተሰጣቸውን ጥበብ ተጠቅመው ነው እኚህ ሰዎች የአንቲዩብም ቀጥለውለት ለልጁ በአፍንጫውም ላይ ይሁን በልቡ ላይ የተለያየ ነገር ሰካክተውለት ህይወቱ እንድትቆይ ያደረጉትም እግዚአብሔር ስለረዳው ነው። ገብቷል? እግዚአብሔር እነኛን ዶክተሮችም ስለረዳ ነው። አሁን ምን ሆኗል? ብዙ ነገሮች አሁን እንግዲህ እንደምትሰማው ከሆነ አንተ ነቢይ ነን ምናምን በሚሉም ኢትዮጵያ ውስጥ በጣም ብዙ ስህተቶች እየተፈጸሙ ነው። በጣም ብዙ ስህተቶች መድኃኒት እያስቆሙ ብዙ ሰው እየሞተ ነው። አሁን ይሄ እንደውም ይፋ ስለወጣ እንጂ በየቤተ እምነቱ በየጠበሉ ቦታ አሁን እኔ ለመክሰስ ቸርቾችን ለመክሰስ አይደለም፣ በጣም ብዙ ስህተቶች እየተፈጠሩ ነው። ስንቱ መድኃኒቱን ጥሎ ስንቱ ሞቷል። ገብቷል? ይሄ ማስተማሪያ ሊሆን ይገባል። ለአገልጋዮችም ለፓስተሮችም ለወደፊት ነብይንን ለሚሉ ሰዎችም እንደው ረጋ ብለው እንደ እግዚአብሔር ቃል እግዚአብሔር እንደሚያዘው አሁን እኮ በድግ ቁጭ ብሎ በቃ እዛ ጋር እንዲሆናል እንዲተፈው የለም። ሰውየው እኮ የለም አልታመመም ሁሉ አንዳንዴ ምንም ያልተሰጣ አቅጣጫ ሁሉ እና አንዳንዴ እምነቱንም ገብተዋል እያሳነሰ ሰውም ወደ እምነቱ እንዳይመጣ እምነቱ ላይ ጥርጣሬ እንዲኖረው አሁን በልጁ በኩል የምትፈርደው ነገር እሱ ጋር ነው። እኔ ጥያቄ አሁን ይሄ ሰውዬ ከእግዚአብሔር ቃል ወይም ደግሞ በእግዚአብሔር ቃል ውስጥ እንዲህ የተደረገላቸውን ሰዎች ሪፈር አድርጎ ነው አይደል የሚናገረው? አዎ በደንብ ጳውሎስና ሲላስ ፉኝት ሲሄዱ ፉኝት ስትንጥፋቸው ፉኝቷን ጣላት ምናምን ሊል ይችላል። አንተም ፉኝት ያዝ ቢል እመን እንጂ አትፍራ። መርዝ ብትበላ ዋናው ከአንደበት የሚወጣው ነው እንጂ ጌታ በኢየሱስ ክርስቶስ ስም ብለህ ምንም እንኳን ብትበላ አይገልህም እያሉ ሁሉ ሲሰብኩ እንሰማለን። እንዲህ ያሉ ነገሮችን ከመጽሐፍ ቅዱስ ወይም ደግሞ የክርስትና እምነት ተከታዮች መተዳደሪያ ደንባችን ከሆነው ጠቅሰው ከተናገሩ ይህን ሰውዬ ፍርድ ቤት ብታቀርበው እኔ ይሄው ከመጽሐፍ ቅዱሳችን የወጣውን ቃል እንደ እግዚአብሔር ቃል ነው የተናገርኩት፣ ለእግዚአብሔር የሚሳነው ነገር አለ እያላችሁ ነው እንዴ ምናምን ብሎ መልሶ ቢጠይቅ ምን ብለህ ነው የምትመልሰው? መልስማ አይኖርም እኮ። አሁን እኮ እኔ ለክሱም እኮ የማይመቻ አሁን እኔ እዚህ ጋር እከሌ ነው ጥፋተኛ እከሌ አይደለም ምናምን እንዳትል እኮ ትሄድ። አንተም አሁን ልጁን በስሜት ሄደ ገብቷል። ባለቤቱ እንዳልከው ባለቤቱ ና እዛ ቸርች ትፈወሳለህ ብላው በቀናነት ይዛው ሄደች። ሄደ፣ ተሰበከ፣ የፈውስ ፕሮግራም ሰዓት ይደርሳል። ፓስተሩ ይሰብካል በደንብ ካለ ጉጉት የተነሳ ለእግዚአብሔር ካለ ፍቅር የተነሳ አሜን ብለህ ነው የምትቀበለው። አንተ ላይ ተፈውሳል እግዚአብሔር ፈውሷል ሲል ስትሰቃይበት የነበረው በሽታ የለቀቀ ያህል ሊሰማ ይችላል በሰዓቱ በስሜትም ገብቷል። በቃ እንደው በመንፈስ ከባዱ ነገር እሱ ነው። በመንፈስም ሆነ ተፈወስ። አሁን ለምሳሌ ከተፈወስ አንዳንዴ ክብሩን ራሱ ሰባኪ ይወስዳል። ከሞትክ አንተ ትወቀሳለህ። ምክንያቱም እምነት ማጣት ነው ምናምን ትባል ትችላለህ። ያምን የተጠመቀ አንተ በሰዓቱ እኮ ካለው ሙቀት አኳያ ከቆይታ አኳያ ልብ ደስ ይለዋል። የእግዚአብሔርን ነገር ስትሰበክ ነው የቆየው። ይሞቅሃል፣ ስሜት ይሰማሃል። እውነትም እግዚአብሔር ፈውሶኛል ብለህ ነው የምትቀበለው። በማናችንም የምናደርገው ነገር ነው። እኔም የሆን ነገር ብባል እንደው መድኃኒት ላላቆም ይችላሉ፣ የምከታተለው መድኃኒት የለኝም። ግን አንዳንድ እግዚአብሔርን ከማመንህና ከቀናነት የተነሳ እንደዚህ አይነት ነገር ሲነገረህ አሜን ብለህ ነው የምትቀበለው። እምነት ደግሞ ገባ፣ ሃይማኖት ደግሞ በእምነት ነው፣ መዳንም በእምነት ነው። ገብተዋል። የስናፍጭ ያህል እምነት ቢኖራችሁ ነው የሚለው አይደል እንዴ ቃሉ። ይህን ተራራ ተነቅለህ ሂድ ብትለው ማድረግ ትችላለህ፣ ውሃ ላይ እስከመሄድ ድረስ አይደል እንዴ ክርስቶስ ሲያስተምር የነበረው። እምነት ቢኖራችሁ ብሎ እዛ ጋ የተናገረው እምነቱ ካለ ትድናለህ። እውነት ነው። ግን እኔ ብዙ ቦታ እኔ ከዚህ በፊት አሁን ኦርቶዶክስ ቸርች ምናምን ጠበል ቦታዎች ብዙ ቦታ ሄጃለሁ። እኔ ጓደኞቼን ይዤ ምናምን ብዙ የምታየው ነገር አለ። መድኃኒቱን የሚሰቅል አለ፣ እውነትም የሚፈወስ አለ። በፕሮቴስታንትም እኮ የሚድን የለም ለማለት ፈልገን እኮ አይደለም፣ ይዳናል። እኔ ብዙ ሰዎች ሲፈወሱ አይቻለሁ። በዘመዶቼ እኔ ከካንሰር የተፈወሰ ሰው አውቃለሁ፣ ኪሞ ሁሉ ሳይወስዱ በጸሎት ምናምን የተፈወሱ ሰዎች አውቃለሁ። ኦርቶዶክስ ቸርችን በጠበል አይድንም ማለት አልችልም። ብዙ የዳኑ ሰዎችንም እናውቃለን። ግን
እንደዚህ አይነት ከባድ ኢሹ ሲኖርባ አሁን ይሄ የቱቦ ነገር ይሄ ከበድበድ ያለ ነገር ያለህበት የሕክምና ሁኔታ ከበድበድ ሲል የእግዚአብሔርንም እያዳመጥ እግዚአብሔር አባት ሆይ በዚህ መድኃኒት ውስጥ አንተ ስራ ማለት ትችላለህ። አሁን እያልከኝ ያለው ከባባድ የሆኑ ነገሮችን ብዙ መዳፈር የለብንም። ለቀላል ህመሞች ነው ሰባኪዎችንም ጸበልን መሞከር ያለብን ነው እያልክ ያለው አይደለም ቴዲዬ፣ አይደለም እንደዛ ማለት ሳይሆን ሁሉንም ትቀበላለህ። ግን እንደዚህ አስበዋል። የልብ ጉዳይ ሆኖ ቲዩብ ተቀጥሎልህ ያለው ሰውዬ በአንዴ መንጭቀህ ይሄን ነገር ነቅለህ ሌላ አደጋ ውስጥ ከመግባት በፊት ይሁን በዚሁ መሃል እዛው ቲዩቡ እንዳለ እግዚአብሔር አባቴ ወይ ብለህ መጸለዩ ለኔ እሱ ነው የሚሻል። እኔ ልቀልድ ፈልጌ አይደለም ቴዲዬ። እሺ ገብቶኛል አብዲሳ። እሺ ራፓፕ አድርገውና ወደ ስልክ ላይ ወዳለው አድማጭ ሄዳለሁ። እሺ አይ በቃ እኔ ልልህ የምፈልገው እግዚአብሔር በመድኃኒት ውስጥም ይሰራል። እግዚአብሔር ይኸውልህ ዶክተሮችን አዞልን ዶክተሮች የሚሰጡንንም ትሪትመንት በአግባቡ እየጸለይን መድኃኒታችንን መውሰድ እንችላለን። አይጋጭም ለማለት ነው የምፈልገው። ገብተዋል። እግዚአብሔርም ይሰራል፣ እግዚአብሔርም ያድናል። ግን በመድኃኒቱም ላይ ደግሞ እነኚህ ለዶክተሮቹ ጥበብ ሰጥቶ የታዘዘልህ መድኃኒትም በአግባቡ ከወሰድክ ትፈወሳለህ ብዬ ነው የማስበው። እግዚአብሔር የማዳኑን ጉዳይ እኔም ለሰከንድ አልጠራጠርም። ቲዩብ ግን ዶክተር ሰክቶልኝ እኔ ነብይ ነኝ ብሎ ንቀል ቢለኝ እኔ እንጃ። አሁን በተለይ ይህን ከሰማን በኋላ ከባድ ነው። ቴንኪው ቴዲ። ቴንኪው አብዲሳ፣ ከልብ አመሰግናለሁ።